አዲስ አበባ 6 ሚሊዮን ህዝብ እንዳላት ይታመናል። ይህ አሃዝ ብዛቱ 300 ሺህ የሚሆነውን የሐረሪ ህዝብ በትንሹ 20 ያክላል። የፌዴሬሽን ምክር ቤት የሀገሪቱ የወደፊት ዕጣ ፈንታ ከሚወሰንባቸው ምክር ቤቶች አንዱ ነው። እዚህ ምክር ቤት ውስጥ አዲስ አበባ አልተወከለችም፣ ሐረሪ ግን ተወክላለች። ቁም ነገሩ የሐረሪ መወከል ሳይሆን የአዲስ አበባ አለመወከል ነው። ማህበራዊ ፍትህን የምናቀነቅነው ለዚህ ነው። የብሔር ፖለቲካ አራማጁ ብልጽግና በዜጎች እኩልነት ጉዳይ አመኔታ የሚጣልበት አይደለም። ስለዚህ ዜጎችን ሁሉ በእኩልነት የሚያዩን ኢዜማን ለመምረጥ አያመንቱ።